በሀገረ ሳውዲ አረቢያ ወንድማማቾች ፍርድ ቤት የቆሙበት ምክንያት አነጋጋሪ ሆኗል። ሂዛም አልጋምዲ የተባለ አንድ ሳውዲያዊ አዛውንት ታናሽ ወንድሙን በመቃወም በፍርድ ቤት አቁሞታል። ወንድማማቾቹ ለፍርድ የቀረቡት ደካማ እናታቸውን የመንከባከብ ክብር ለኔ ይገባኛል በሚል መሆኑም ተነግሯል። ሂዛም አልጋምዲ ሙሉ ዘመኑን ዋጋ የከፈለችለት እናቱን የመጦር መብት እንዲሰጠው ዳኛውን ጠይቋል። ታናሽ ወንድሙን በበኩሉ ወንድሙ ሂዛም በእድሜ የገፋ በመሆኑ እናታቸውን የመንከባከብ ኃላፊነት ለሱ እንዲወሰንለት ጠይቋል። ሁለቱም እናታቸውን ለማገልገል እድሉን ጠይቁ ያየው ፍርድ ቤት ስሜታዊም ሆኗል። ዳኛውም እናታቸውን በማቅረብ ማን እንዲንከባከባቸው እንደሚፈልጉ ቢያስመርጡም መወሰን ከብዷቸው ታይተዋል። ዳኛው በብርታቱና በወጣትነቱ ምክንያት ታናሹን ወንድም እናታቸውን የመንከባከብ ኃላፊነት እንዲሰጠው ወስኖለታል። ውሳኔው ሲታወጅ እናቱን መንከባከብ ያልቻለው ሂዛም በከፍተኛ ሐዘን ሲያለቅስም ታይቷል። በእስልምና እናትን ከመንከባከብ የሚገኘውን አጅር ከፍተኛ መሆኑም የሚታወቅ ነው።